የሰው ልጅ የቱንም ያህል ዝነኛ፣ ባለጸጋ ወይም የዓለም ገዥ ቢሆን በሰማይና በምድር ላይ ከሚገዛው ከእግዚአብሔር ዙፋን በታች ነው። ቃሉ ምን ይላል? እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳልና። በታሪክ ውስጥ ስማቸውን አኝቶ በሰው ልጆች ዘንድ ተደንቀው ነገር ግን ፈጣሪን በመገዳደርና በማንኳሰስ አፋቸውን የከፈቱ ታዋቂ ሰዎች መጨረሻቸው ምን እንደሆነ ያውቃሉ? መለኮታዊ ፍርድ በላያቸው ላይ ሲበየን ሰከንዶች አልፈጁም። ሰላም ጤና ይስጥልኝ። ሁልጊዜም አስተማሪና እውነተኛ ታሪኮችን በጥልቀት ወደ እናንተ የሚያደርሰው የድብቅ ዓለም ቻናላችን ነው። እንኳን ወደ አዲሱ ቪዲዮአችን በሰላም መጣችሁ። ዛሬ በዓለማችን ላይ መለኮታዊ ኃይልን በግልጽ ያሳዩ ፈጣሪን አቅልሎ በማፌዛቸው ብቻ ዘግናኝ ዕጣ ፈንታ የገጠማቸው ታዋቂ ሰዎች ታሪክ በዝርዝር እንመለከታለን። ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ እንድትከታተሉት በጥብቅ ጋብዛችኋለሁ። ምክንያቱም ይህ ቪዲዮ ዝም ብሎ ጊዜ ማሳለፊያ ሳይሆን እስከ መጨረሻው አብራችሁን ስትቆዩ በሕይወታችሁ፣ በአመለካከታችሁና በንግግራችሁ ላይ ትልቅ ጥንቃቄን የምታገኙበትና በከፍተኛ ደረጃ የምታተርፉበት እጅግ ጠቃሚ ትምህርት የያዘ ነው። እንዲህ አይነት ሕይወትን የሚቀይሩ ይዘቶች እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስም ደግሞ ሼር ያድርጉት። ካደረጋችሁ ወደ መጀመሪያው ታሪክ እንለፍ። አንደኛ፣ የታይታኒክ መርከብ ሰሪዎች። በ1912 ዓመተ ምህረት ዓለምን ያስገረመችው የታይታኒክ መርከብ ስትመረቅ በወቅቱ የሰው ልጅ የቴክኖሎጂ ጥበብ መጨረሻ ጫፍ ተደርጋ ተወስዳ ነበር። የቅንጦትና የጥንካሬ ምልክት የሆነችው ይህች መርከብ ለመመልከት በሺዎች የሚቆጠሩ ሰዎች በተሰበሰቡበት ወቅት ጋዜጠኞች መሐንዲሱን ወይም ባለቤቱን ይህ መርከብ ምን ያህል አስተማማኝ ነው? ስጋት የለባችሁም? ብለው ጠየቁት። እሱ ግን በተመልካቾች ፊት በትዕቢት ተሞልቶ ይህንን መርከብ እግዚአብሔርም ቢሆን ሊያሰምጠው አይችልም በማለት ፈጣሪን በይፋ ተገዳደረ። ፈጣሪ ግን ትዕቢቱን ሰበረው። መርከቧ የመጀመሪያውን የጉዞ ጉዞዋን እንኳን ሳታጠናቅቅ ማንም ባልጠበቀው ሁኔታ በበረዶ ግግር ተመታች። ያ ሁሉ ኩራትና መለኮትን የመገዳደር እብሪት በሺዎች ከሚቆጠር ሕይወቶች ጋር በጥልቅና በበረዶው ባህር ጨለማ ውስጥ ለዘላለም ሰመጠ። ሁለተኛ፣ ጆን ሌኖን። በ1960ዎቹ አጋማሽ ላይ ዘ ቢትልስ የተባለው የሙዚቃ ባንድ በመላው ዓለም ላይ ታይቶ የማይታወቅ ዝናን አግኝቶ ነበር። ወጣቶቹ ለባንዱ አባላት ይሰግዱላቸው ነበር ማለት ይቻላል። በ1966 ዓ.ም የባንዱ መሪ ጆን ሌኖን ለአሜሪካ ሚዲያ በሰጠው ቃለ መጠይቅ ላይ በዝናው ሰክሮ የክርስትናን እምነት ማጣጣል ጀመረ። በአደባባይ ክርስትና ያበቃለታል፣ ይጠፋል፣ እኛ አሁን ከኢየሱስ ክርስቶስ በላይ ዝነኞች ነን በማለት በቅዱሱ አምላክ ስም ላይ አፌዘ። ይህ ንግግሩ በብዙ አማኞች ዘንድ ቁጣን ቀሰቀሰ። ፈጣሪ ግን ዝም አላለም። ይህንን ካለ ከጥቂት ዓመታት በኋላ በታኅሳስ ወር በ1980 ዓ.ም ኒውዮርክ በሚገኘው መኖሪያ ቤቱ ደጃፍ ላይ ማርክ ዴቪድ ቻፕማን በተባለ በገዛ አድናቂው በጥይት ተመትቶ ደሙ መሬት ላይ ፈሰሰ። የፈጣሪን ስም ከሰው ልጅ ጊዜያዊ ዝና በታች ለማድረግ የሞከረው መጨረሻው በሰው እጅ ተመትቶ በወጣትነት መቃብር መውረድ ሆነ። ሶስተኛ፣ ታንክሬዶ ኔቬስ። ወደ ደቡብ አሜሪካ ሀገር ብራዚል እንሂድ። በ1985 ዓ.ም ታንክሬዶ ኔቬስ የተባለው ፖለቲከኛ የፕሬዝዳንትነት ምርጫ ቅስቀሳ እያደረገ ነበር። በወቅቱ ከፍተኛ ድጋፍ እያገኘ ስለመጣ በራስ መተማመንና በትዕቢት ተሞላ። በአንድ ትልቅ አደባባይ ላይ ለሕዝቡ ይፋዊ ንግግር ሲያደርግ ይህንን 500,000 ድምፅ ካገኘውና ካሸነፍኩ እግዚአብሔርም ቢሆን ከስልጣኔ ሊያወርደኝ አይችልም ሲል ተናገረ። ድምፁን አግኝቶ ምርጫውን በይፋ አሸነፈ። ነገር ግን ስልጣኑን ተረክቦ ቃለ መሐላ ሊፈጽም ጥቂት ሰዓታት ሲቀሩት ድንገተኛና እጅግ አሰቃቂ የሆድ ህመም መጣበት። በከፍተኛ ስቃይ ውስጥ ሆኖ በተደጋጋሚ ቀዶ ጥገና ቢደረግለትም ሳይሳጋ ቀርቶ ያንን በጉጉት የጠበቀውን የፕሬዝዳንትነት ወንበር ሳይቀምሰው በሞት ተወሰደ። እግዚአብሔር ከምድራዊ ዙፋኑ ላይ ሳያስቀምጠው ቀጣው።
የመጨረሻውና አስደናቂው የሪዮ ካርኒቫል ሰልፍ። በየዓመቱ በብራዚል የሚካሄደው የሪዮ ካርኒቫል ትልቅ የጭፈራ በዓል ነው። ነገር ግን በ2023 ዓ.ም በተደረገው ሰልፍ ላይ ድንበሩ በሙሉ ተጣሰ። በሰልፉ መሪነት ላይ ዲያብሎስ ኢየሱስ ክርስቶስን አሸንፎ መሬት ላይ ሲጎትተውና ሲገርፈው የሚያሳይ ፈጣሪን እጅግ የሚያንኳስስ ትዕይንት ቀረበ። ሕዝቡም ይህንን እያየ አብሮ ጨፈረ። እግዚአብሔር ግን ዝም አላለም። ካርኒቫሉ በተጠናቀቀ በማግስቱ በብራዚል ታይቶና ተሰምቶ የማይታወቅ ድንገተኛ የዝናብ ጎርፍ መታት። በዚህም የተነሳ ብዙዎች ሞቱ። የተከበራችሁ የድብቅ ዓለም ተመልካቾች፣ እግዚአብሔር ታጋሽ ነው፣ ነገር ግን መቼም ቢሆን አይዘበትበትም። እነዚህ ታሪኮች የሚያሳዩት የሰው ልጅ የቱንም ያህል ቢወጣ፣ ዝነኛና ባለጸጋ ቢሆን፣ መጨረሻው መሬት መሆኑንና ከፈጣሪ በላይ መሆን እንደማይቻል ነው። ዝናና ገንዘብ አእምሯችንን አውሮት በፈጣሪ ላይ እንድንሳለቅ ሊያደርገን አይገባም። እስከ መጨረሻው አብራችሁን ስለቆያችሁና ከዚህ ቪዲዮ ትልቅ የህይወት ትምህርት በማትረፋችሁ ከልብ እናመሰግናለን። ይህ ይዘት ለሌሎችንም እንዲያስተምርና ትልቅ መነቃቃትን እንዲፈጥር አሁኑኑ ላይክ በማድረግ ለወዳጅ ዘመዶችም ሼር ያድርጉ። በኮሜንት መስጫው ላይ ደግሞ ከእነዚህ ታሪኮች ውስጥ ይበልጥ የእግዚአብሔርን ኃያልነት ያያችሁበት የትኛው እንደሆነ ጻፉልኝ። በቀጣይ እንዲህ አይነት ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ድንቅ እውነት እስክንገናኝ ሰላም ቆይኝ። ቻው።